ተዋዶ ነው መጋባት። የሚወድሽን አግቢ፣ የምትወድህን የምትወዳትን በመንፈሳዊ ስርዓት አግባ እያልን ነው። ቅድመ ጋብቻ የአኗኗራቸውን ፍላጎት አለመነጋገር ትዳር ላይ ፈተና ያመጣል። ሻይ የጋበዘ ሁሉ ባል አይሆንም። ልብ ድካም እንዳይዛችሁ። አንዳንዶቹ ነገ እንጋባለን፣ እንደው ብንላፋ ምን ችግር አለ? እንደው ብንሳሳ ምን ችግር አለ? ችግርማ አለው ወንድሞቼ። የምታጫዋት ልጅ ከሰማይ የወረደች አይደለችም፣ ምድራዊ ነች። ጠንካራ ጎን እንደሚኖራት ሁሉ ደካማ ጠባይም ሊኖራት ይችላል። አንዳንዱ ደግሞ ፍርድ ቤት አልሄደም እንጂ ቤቱ የተፋታ ብዙ ነው። ያጨሽ ጓደኛሽ አመለካከትሽን አግኝቶታል? አይምሮሽን አስተሳሰብሽን ወዶታል? መርምሪ። ወይስ ቁመናሽን ብቻ ነው? ትዳር ዕውቀት ይፈልጋል። በይበልጥ እህቶች የሰማችሁ ነው። እሺ ለማለትም አትቸኩልም። ዝም ብሎ እንደ ዳስጥ ዝም ብሎ መዘገን የለም። ደጅ የምታስጠኙ ግን በኩራት በትዕቢት አይደለም። ምንድነው ልምድ? የጸሎት ልምድ፣ መንፈሳዊ አቋምህ፣ ውሎ የት ነው? ምሽት የት ነው? ልዩ ጉባኤ እንላለን፣ ልዩ ህይወት ጠፍቷል። መንፈሳዊ ጉባኤ እንላለን፣ መንፈሳዊ ህይወት ተጓድሏል። አስራት ክፈሉ፣ ምጽዋት መጽውቱ እንላለን፣ ቤታችሁ ግን ባዶ ሆኗል። ሰላም የለም፣ ፍቅር የለም፣ የጋብቻ መግባባት የለም። እዚህ ደግ ደና በጎ እንመስላለን፣ ቤታችን ግን ቀጋ ነን። የውጪ አልጋ የቤት ቀጋ በዝቷል። አንዳንድ ወጣቶች ማግባት አልፈልግም፣ ትዳር እንደነገሌ ከሆነ ጥንቅር ብሎ ይቅር ብለው እንደ ቆሜ ልቅር ያሉ አሉ። ለምን? የኛን አይተው። እሳት በአግባቡ ከያዙት ምግብ ያበስላል፣ መልካም መዓዛ ይፈጥራል። በአግባቡ ካልያዙት ያቃጥላል። ወጣትነትም እንዲህ ነው። መተጫጨት ለጋብቻ ዓላማ ነው። አስተውሉ። መተጫጨት ለፍቅረኝነት አይደለም። መተጫጨት ጓደኛ ሆኖ ፎቶ እየተነሱ እንደ በየካፍቴሪያው እየዞሩ ለመኖር አይደለም። ብዙ መዘነጥ የማይወድ አለ፣ የሚወድ ደግሞ አለ። እሷ ጋር ሆኖ ስፕራይት ነው የሚያዘው። እስከ 12 ሰዓት ስፕራይት ይጠጣል። ከ12 ሰዓት በኋላ ሌላ ነው። ቬሎ የሚባል አልፈልግም የምትል ደግሞ አለች። አይኔ አልፈልግም በሀበሻ በባህል የምትል አለች። ፍላጎቷ ምንድነው? ፍላጎቱ ምንድነው የሚለውን የሚያውቁበት ጊዜ ነው። ታዋቂ ሰባኪ ብለው ያገባዋሉ፣ ታዋቂ ዘማሪ ብለው ያገባዋሉ። አሁን ግን እንጃላቸው፣ እግዚአብሔር ይሆናቸው። እንደዚህ ያለ አይነት ነው። አንዳንዴ ነጭ ነጩ የሚባለው ነገር ጥሩ ነው። መተጫጨት ማለት መጋባት አይደለም። በዋዜማው ሊቋረጥ ይችላል ካልተግባቡ፣ እግዚአብሔር ካልፈቀደ፣ ሁኔታዎች ካላግባባቸው። ስለዚህ ዓላማቸው ለቅዱስ ጋብቻ ከሆነ እግዚአብሔር ፈቅዷል። ዓላማቸው ንብረት ላይ፣ ቁመና ላይ፣ መኝታ ላይ፣ መጫወት ላይ ብቻ ከሆነ እግዚአብሔር አልፈቀደም። ደስ ሳይሉት የበሉትም ጤና አይሆንም እንኳን ያገቡት። በስመ አብ